ጤና ይስጥልኝ። በዛሬው ዕለት ደግሞ ላጋራችሁ የመጣሁት ምንም በተመለከተ ነው። ፐብሊክ ቻርጅ ወይም ደግሞ በአሜሪካን መንግስት ላይ የኢኮኖሚ ጥገኝነትን በተመለከተ የአሜሪካን መንግስት ወይም USCIS አዳዲስ አሰራሮችን ለመከተል ወስኗል። ያንን ውሳኔ በተመለከተ ማን ነው አፌክትድ የሚሆነው? ለውጡ ምን አይነት ነው? እንዴት ነው ሰዎች አፌክትድ የሚሆኑትና ሰዎች ምን ማድረግ አለባቸው የሚለውን ወይም ደግሞ መጠንቀቅ አለባቸው የሚለውን ነገር ለሰዎች ሼር ለማድረግ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ፐብሊክ ቻርጅ ማለት ምንድን ነው? ኢሚግራንቱ ኮሚኒቲ ወይም ደግሞ አሜሪካን ሀገር አንድ ሰው መጥቶ በመንግስት ድጎማ የመኖር ወይም ደግሞ ህይወቱን የማካሄድ ነገር ሲያዩ ነው ፐብሊክ ቻርጅ የሚባለው ነገር። ቤዚካሊ ያ ነው። እንደ ድሮ ቢሆን ገንዘብ፣ ፉድ ስታምፕ ወይም ደግሞ የቤት በሰብሲዲ ያለው ቤት ውስጥ መኖር፣ እነዚህ ነገሮች ናቸው ፐብሊክ ቻርጅ የሚባሉት። አሁን አዲሱ እስከዛሬ ድረስ አሰራሩ እስከ ሴፕቴምበር 2026 ድረስ ሌላ አንድ ወር አለ ማለት ነው። እስከዛ ድረስ ያለው አሰራር ወይም ደግሞ አሁንም ድረስ ያለው አሰራር አንድ ሰው ግሪን ካርድ አፕላይ አድርጎ ወይም ደግሞ ቤተሰቦቹን ወይም ደግሞ ሚስቱን፣ ገርልፍሬንዱን፣ ልጆቹን ለማስመጣት በሚፈልግበት ጊዜ እነዚህ ልጆች ወይም ደግሞ እቺን ሚስቴን ወይም ደግሞ ወላጆችን እኔ ነኝ ቴክ ኬር የማደርገው እኔን ደግሞ ባልችል ደግሞ ስፖንሰር አለኝ ብሎ ታክስ ሪተርኑን አያይዞ I-864 አፊዴቪት ኦፍ ሰፖርት የሚባል ፎርም አለ። ያንን ይሞላል፣ ኢንካሙን ያሳያል። ያ ብቻ በቂ ነው። ያ ፎርም በትክክል ከተሞላና ኢንካሙ በቂ ሆኖ ከተገኘ የአሜሪካን መንግስት አሁን ድረስ ያንን አፕሊኬሽን ያለምንም ችግር ያለምንም ፐብሊክ ቻርጅ ኢሹ አፕሩቭ ያደርገዋል ማለት ነው። በፐብሊክ ቻርጅ በኩል ምንም አይነት ችግር አይኖርም ማለት ነው። ግን ከሴፕቴምበር 2026 ጀምሮ ግን አዲስ አሰራር መጥቷል። ያ አዲስ አሰራር በምንድን ነው የተለወጠው የተባለ እንደሆነ ትክክለኛ I-64 ወይም 864ን መሙላቱ ብቻውን በቂ አይደለም ነው። የኦፊሰሮቹ ወይም ደግሞ ኢንተርቪው የሚያደርጓቸው ወይም ደግሞ ወሳኞቹ አፕሊኬሽኑን ሪቪው የሚያደርጉት ሰዎች ሞር ዲስክሬሽን አላቸው ነው። ሞር ዲስክሬሽን ማለት ምንድነው? ስልጣናቸው ሰፋ ብሏል። ብዙ ነገር ነው የሚያዩት። ምንድነው ብዙ ነገር? የዛን ሰው እድሜ፣ የህይወቱን ሁኔታ፣ የስራ ባህሉን፣ የትምህርቱን ደረጃ፣ የፋሚሊ ሳይዙን። አሁን ለምሳሌ ቤት ውስጥ ስንት ልጆች ናቸው ያሉት? እነዚህ ልጆች ሁሉ ማስተዳደር ይችላሉ ወይ? ኢንካም አለው ወይ? የትምህርት ደረጃ ወይም ደግሞ ስራ የማግኘት እድሉ ካሁን በኋላ ስራ የማግኘት እድሉ ከፍ ያለ ነው ወይ? የጤናው ሁኔታ እንዴት ነው? ከዚህ በፊት ያሉት የስራ ባህሪው ወይም ደግሞ የኢምፕሎይመንት ሂስትሪው ምን አይነት ነው? እነዚህን ነገሮች ሁሉ ቶታሊቲ ኦፍ ሰርከምስታንስስ ወይም አብዛኛውን ነገር ኢን ጀነራል አይቶ ይሄ ሰው በአሜሪካ መንግስት ላይ ጥገኛ አይሆን ራሱን ሊችል የሚችል ሰው ነው ብሎ ይወስናል ማለት ነው። ለዚህ ግን ማስረጃዎች ያስፈልጋሉ። የትምህርትም ሆነ የስራም ሆነ የጤናም ሆነ የእድሜም ሆነ እነዚህ ነገሮች እኔ አም ኬፓብል እችላለሁ፣ የማመጣቸውን ሰዎች እኔ ነኝ ቴክ ኬር ማድረገው ወይም ደግሞ የሚመጡት ሰዎች ራሳቸውን ቴክ ኬር ማድረግ ይችላሉ፣ የትምህርት ደረጃቸው ይሄ ነው፣ እድሜያቸው ይሄ ነው፣ የጤና ሁኔታቸው ይሄ ነው፣ ስለዚህ ምንም መንግስት ላይ ጥገኝነት የሚሆኑበት ምክንያት የለም ብሎ ማሳየት አለበት ማለት ነው። ሰዎች ማወቅ ያለባችሁ ነገር ምንድነው? ፎርሙን ብቻ በትክክል ሞልቶ መላኩ ብዙ ጊዜ አይጠቅማችሁም አሁን ላይ ማለት ነው። እርግጥ ነው ፎርሙ ያስፈልጋል፣ ግን ከፎርሙ በተጨማሪ ግን ኦፊሰሮቹ ወይም ደግሞ ያንን ውሳኔ የሚሰጡ ሰዎች ከፎርሙ ውጪ የሚያዩዋቸው ነገሮች ብዙ ነው። ስልጣናቸው ትንሽ ሰፋ ብሏል። ስለዚህ የሚያሳምናቸውን ነገር ለማቅረብ መሞከር አለባችሁ ነው። የሚጠቅም መረጃ ነው። መረጃ ሁልጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው።